ማተም በሚመታበት ቀን ዳንኤል ተጠርቷል። ንጉሱ የተጻፈውን አዋጁን ማንበብ ጀመረ። ከዛሬ ጀምሮ 30 ቀን የሚጸልይ ሰው ካለ ወደ አንበሳ ጉድጓድ ይጣል ካለ በኋላ እንደ ፋርስና እንደ ሜዶም ሕግ የማይሻርና የማይለወጥ ሕግ አድርገው ማተም መጥቷል። መጸለይ ሲጀመር የዳንኤልን ኮቴ የሚከተሉ ሰዎች ዛሬ የትዋለ ምን እየበላ ነው ምን እየጠጣ ነው ከማ ጋር ነው የሚሉ በየቀኑ በጂፒኤስ ዳንኤል የሚከታተሉ ሰዎች ዳንኤል የሚጸልይበት ቦታ አገኙና ወደ ዳሪዮስ እየሮጡ ነው። ንጉሥ ዳሪዮስ ሆይ አለ፣ አቤት። ከዛሬ ጀምሮ እስከ 30 ቀን ድረስ የሚጸልይ ሰው ካለ ወደ አንበሳ ጉድጓድ ይጣል አልተባለም ተብሏል። እንደዚህ ከሆነማ የአይሁድ ምርኮኛ የሆነው ዳንኤል መስኮቱን ወደ ኢየሩሳሌም ከብቶ ሲጸልይ አግኝተናል ነው። አዎ ያነጋመጡ አቤት። ዛሬ ጸልያ አው ጸልያ አንበሳ ባይናችን በደንብ አላየንም እንጂ ተሰባ የተከተከው በእኛ ነው እንጂ ብዙ አላየንም። ተስወራራተና አልዋለንም። ላደሩት እንኳን ሰላም አይሰጥም። እንኳን ላደሩት እንኳን ለዋሉት ለጠቁት እንኳን ሰላም አይሰጥም። አሁን ዳንኤል ሊጣል የተዘጋጀው ወደ ማን ነው? ወደ አንበሳ ነው። ከምድራዊ አንበሳ የሚበልጥ የሰማይ አንበሳ ደግሞ አለ። yes ዳንኤል ምዕራፍ 6 ቁጥር 1 የአምላካችን የእግዚአብሔር ቃል በዚህ ክፍል ይላል። ዳሪዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመሳፍንቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሐሳቡን ያመጣላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከነርሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾም ዘንድ አሰበ። የዚያን ጊዜ አለቆችና መሳፍንት ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትም። በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። ኢየሱስ ጌታ ነው። የምልክት ዛሬ በልጠ ትገኛል። በዚህ ክፍል ላይ ዳንኤል፣ ዳሪዮስ፣ 120 መሳፍንትና 3 አለቆች አሉ። ዳንኤል፣ ዳሪዮስ፣ 120 መሳፍንትና 3 አለቆች። 3 አለቆች መካከል አንደኛው ዳንኤል ነው። 120 መሳፍንት መካከል አንደኛው ዳንኤል ነው። ዳንኤል ላይ መልካም መንፈስ ስላለ እግዚአብሔር በ120 መሳፍንት መካከልም ዳንኤልን አንደኛ አደረገ። 120 መሳፍንቶች እያሉ እነዚህ 120 ስለሆኑ እንዳይጎዱ መልካም ሐሳብ እንዲያመጡ 3 አለቆች መረጠ። ከነሱ ውስጥ 3 አለቆች ሲመረጡ ዳንኤል ከነሱ ጋር ማለ። ዳንኤል ላይ መልካም መንፈስ ስላለ ዳንኤል በእነሱ መካከል በልጦ ተገኘ። ዳንኤል በልጦ እንዲገኝ ያደረገው ምንድነው ካላችሁ የእግዚአብሔር መንፈስ በላዩ ላይ አለ። ናካርግና የእግዚአብሔር መንፈስ ባንተ ላይ አለ በልስቲ ሲጀመር ዳንኤል ማለት ምርኮኛ ነው። ዳንኤል ማለት የሌሎችን የሚያስለቅቅ ነው። ዳንኤል ማለት የሌሎችን በረከት የሚያስለቅቅ ነው። የሌሎችን ስኬት የሚያስለቅቅ ነው። እውነት እንዲያወሩ የሚያደርግ ሰው ነው። የአይሁድ ምርኮኛ ነው። ዳንኤል እያለ እውነት አይዘጋም። ሲያንስ እውነት አይዘጋም በልስቲ እውነት አይዘጋም። በ3 አለቆች መካከል በልጦ ስለተገኘ አንደኛውን ንጉስ በእነሱ መካከል ዳንኤልን አየና ሐለቃ ለማድረግ ወሰነ። በቃ ይሄ ሰው ሁሉም ስለሚችል ሞገስ ስላለ ይሄን ሰው በልጦ ስለተገኘ የሆነ ወንበር ላይ አስቀምጣለሁ ብሎ ስላሰበ 120 መሳፍንቶች ስብሰባ አደረጉ። ዳንኤል በሌለው ቦታ ስለ ዳንኤል ስብሰባ አደረጉ። ሻላቱ ካፖሳታ ላዲናስ ይሄን በረከት ባርካለሁ። ከዛሬ ጀምሮ ተራ ኑሮ አትኖርህም። ተራ ኑሮ አትኖርህም። በተራ መንገድ አትሄድህም። ሰዎች ስለአንተ እስከሚከራከሩ ድረስ እግዚአብሔር ሞገስ ያስቀምጣል። እግዚአብሔር ሞገስ ያገኛል። ዳንኤል ዙሪያ እነዚያ ሰዎች ተሰብስበው ስብሰባ ያደርጋሉ። ይሄ ሰው በእኛ መካከል በልጦ ተገኝቷል። 1 መሳፍንትም እሱ ነው። 2 በእያንዳንዱ ቦታ ላይ ንጉስ እየመረጠ ነው። እኛ ይሄን ሰው ማጥባት የምንችልበት መንገድ አለ ያሉ መንገዱን ለመጠቀም ፈልገው እንደዚህ ያሉ ንጉሱ ማመጡ እንዳሉ ንጉስ ዳሪዮስ ሆይ ያሉ አቤት 1000 ዓመት ንገስ። እሺ አንድ ሐሳብ ወደ አንተ ይዘህ መተናል። ይሄ ሐሳብ በፋርስና በሜዶም ሕግ መታተም አለበት። ያ ማተም መታት አለበት። የማይሻር መሆን አለበት አሉ። ንጉሱ እናንተ ያመጣችሁ ሐሳብ መልካም ከሆነ ችግር የለም አለ።
ስሙኝ እንደዚህ አሉ ከዛሬ ጀምሮ እስከ 30 ቀን አሉ ከእግዚአብሔር ዘንድ ይሁን ከሰው ዘንድ ይሁን ማንንም ሰው ጸልዮ መልስ እንዲያመጣ ከማንንም ሰው መልስ አንፈልግም መልስ ማምጣት ያለብህ አንተ ብቻ ነህ ካንተ ውጪ የምጸልይ ወይም እየጸለየ የተገኘ ሰው ካለ ወደ አንበሶች ጉድጓድ ውስጥ ይጣላሉ ንጉሱ ይሻል ወይና ሐሳብ ወደ ንጉስ ያመጡበት ዋናው ዓላማ ዳንኤል 3 ጊዜ ስለሚጸልይ የዳንኤል ላይ ያለው ሞገስ ጸሎቱ ከቆመ ስለሚቆም ይቆማል ብሎ ስለሚያስቡ ሰውየው ደግሞ ጸሎቱን ካቆመ እንደሚጥፋ ስላሰቡ ይሄን ሐሳብ ይዞ መጡ ጸሎቱ ከቆመ ሰውየው ካለበት ደረጃ ይወርዳል ብሎ ስለሚያስቡ ዳሪዮስ ያሉ ካንተ ውጪ ከዛሬ ጀምሮ እስከ 30 ቀን ውስጥ የምጸልይ ሰው ካለ ወደ አንበሳ ጉድጓድ ይጣላል ይሄ ትእዛዝ ደግሞ አለ በፋርስና በሜዶን ሕግ ይታተም ይመታሉ ይሄን ሕግ ይዞ ተነሱ የተነሱበት ሕግ ዳንኤልን የሚይዙበት መንገድ ነው ዳንኤል በቀን 3 ጊዜ ካልጸለየ ደግሞ አሳ ከውሃ ውስጥ ወጥቶ እንደማይኖር ዳንኤል ካልጸለየ መኖር አይችልም ዳንኤል ካልጸለየ ለሕዝቡ መልስ ማምጣት አይችልም ዳንኤል በእነሱ ሁሉ መካከል ለይቶ የተገኘው በቀን 3 ጊዜ ስለሚጸልይ ነው ነካር ግን ጸልይ በል እስቲ የሚጸልይ ሰው በል እስቲ ይሻገራል የሚጸልይ ሰው የመብት ሰው ይሆናል ማተም በሚመታበት ቀን ዳንኤል ተጠርቶ ስብሰባ አደረጉና ንጉሱ የተጻፈውን አዋጁን ማንበብ ጀመረ እንደዚያ ከዛሬ ጀምሮ እስከ 30 ቀን የሚጸልይ ሰው ካለ ወደ አንበሳ ጉድጓድ ይጣል ካለ በኋላ እንደ ፋርስና እንደ ሜዶን ሕግ የማይሻርና የማይለወጥ ሕግ አድርገው ማተም መጥቷል ዳንኤል አሰበ በቀን 3 ጊዜ 2 ጊዜ እንኳን ከጸለየ ያማል ዳንኤልን አንድ ጸሎት ከቀረ ያሙሃል አልገባ በቀን 3 ጊዜ ስለሚጸልይ ከ3ቱ 2 ጊዜ ብቻ ቢጸልይ ዳንኤልን ያሙሃል ካልጸለየ መኖር አይችልም ያለው አማራጭ ምንድነው የሚጸልይበት ቦታ ማዘጋጀት ነው እነሱ የማያገኙበት ቦታ ማዘጋጀት ነው አሰበ ወደ ራሱ ተመለሰና ወደ ቤቴ እገባለሁ እልፍኝ ውስጥ እገባለሁ እንዳይሞቅ ወደ ኢየሩሳሌም መስኮቱን ይከፍታለሁ በቤቴ እጸልያለሁ መጸለይ ሲጀምር የዳንኤልን ኮቴ የሚከተሉ ሰዎች ዛሬ የትዋለ ምን እየበላ ነው ምን እየጠጣ ነው ከማጋር ነው የሚሉ በየቀኑ በጂፒኤስ ዳንኤል የሚከታተሉ ሰዎች ዳንኤል የሚጸልይበት ቦታ አገኙና ወዲያውኑ መስኮት ወደ ኢየሩሳሌም የተከፈተው ነው ዳንኤልን ተንበርኮ ያለበት እየጸለየ ያለ አገኙና ወደ ዳሪዮስ እየሮጡ መጡ ንጉስ ዳሪዮስ ያለ አቤት ከዛሬ ጀምሮ እስከ 30 ቀን ድረስ የሚጸልይ ሰው ካለ ወደ አንበሳ ጉድጓድ ይጣል አልተባለም ተብሏል እንደዚህ ከሆነማ የአይሁድ ምርኮኛ የሆነው ዳንኤል መስኮቱን ወደ ኢየሩሳሌም ከብቶ ሲጸልይ አግኝተናል አሉ ነው አዎ ዳንኤል ጋር መጥቶ ዳንኤል አቤት ዛሬ ጸልያል አዎ ጸልያለሁ የእናንተ ሕግ እኔን አይከትበኝም የእናንተ ሐሳብ እኔን አይከትበኝም የእናንተ አጀንዳ እኔን አይከትበኝም እኔን ሞገስ በእናንተ መካከል የሰጠኝ እግዚአብሔር ነው አለ እጅግ ከፍ አድርገህ ይህን በክል ባርክ የማንኛው የሟርተኞች ሟርት አንተን አይከትብህም የሟርት ንግግር አንተን አይከትብህም የጨለማ ሐሳብ አንተን አይከትብህም የሟርተኞች ሐሳብ አንተን አይከትብህም ያንተ ሞገስ ከሰማይ ከእግዚአብሔር ዘንድ ነው አንተ ሶስት የኔ ሞገስ በል እስቲ ከሰማይ ከእግዚአብሔር ዘንድ ነው አንዳንድ ሰው እንደዚህ ብሎ ያስባል ሟርተኛ ብዙ ነው አመት መሻገር እንጃ ይላል በጣም ትሻገራለህ አንዳንድ ሰዎች እንደዚህ ብሎ ያስባሉ በጣም ወዶ ጫማ ስለጠፋብኝ በጣም ወዶ ልብስ ስለጠፋብኝ ስካርፕ ስለጠፋብኝ ዛሬ ሊሞት ነው ብሎ ያስባል አንተ አትሞትም ላንተ ባዘጋጀው ላይ ራሱ ይሰቅልሃል ላንተ ባዘጋጀው ራሱ ይሰቅልሃል 50 ክንድ ያ ምስኩን ለመሰቀል ያ የምስኩን ጉዳይ ለማጥፋት 50 ክንድ በራሱ ቤት ባዘጋጀው ላይ የተወሰነ ምክር እግዚአብሔር ከንቱ አድርገው ሃማ ያሰበው ሐሳብ ወደ ሃማ እንዳደረገኝ እኔ ዛሬ ለአንተ አውጃለሁ ጠላት ላንተና ለቤት ብሎ ባሰበው ላይ ራሱ ይሰቀልሃል አሜን ራሱ ይዋረዳል አሜን ራሱ ይዋረዳል ራሱ ይዋረዳል ራሱ ይዋረዳል አንተ አትዋረድም ቤት አይዋረድም ትዳሪ አይዋረድም ዲያሏ ቃሉ ድረስ እንደዚህ አሏ
በእነዚህ አይነት መንገድ የተገኘ ሰው ካለ ወደ አንበሶች ጉድጓድ ይጣል ተብሏል። ወደማ ወደ አንበሶች ጉድጓድ ወደማ ወደ አንበሶች ጉድጓድ ሲያዘቱኝ መተናገር ወደማ ወደ አንበሶች ጉድጓድ። አንበሳ በአይናችን በደንብ አላየንም እንጂ እዚህ አዲስ አበባ ሄደን ከተጎበኘ ነው እንጂ ብዙ አላየንም። ከሶር አላደረና አልዋለንም። ላደሩት እንኳን ሰላም አይሰጥም። እንኳን ላደሩት እንኳን ለዋሉት ለጠቁት እንኳን ሰላም አይሰጥም። አሁን ዳንኤል ሊጣል የተዘጋጀው ወደማ ነው? ወደ አንበሳ ነው። ከምድራዊ አንበሳ የሚበልጥ የሰማይ አንበሳ ደግሞ አለ። yes አልገባም። ለአንድ ሰው ይቀሃል። ከምድራዊ አንበሳ የሚበልጥ የሰማይ አንበሳ yes ሰማያዊ አንበሳ በሳይ ዳንኤል ሊጣል የተዘጋጀው ወደማ ነው? ወደ አንበሳ። በዳርዮስ ሕግ ላይ የተፈረመው ሕግ የተጻፈው ሕግ የታተመው ማተም የማይለወጥ የማይሻር ነው። ፋርስ ሕግ ማለት ጠንካራ ነው፣ ከባድ ነው። በጠቅላይ ሚኒስትር ፊት ቢሮ ላይ እንደተጻፈ አስብ። ፋርስ ሕግ ጋር የተጻፈውን ይግባኝ የለው ይግባኝ የለው ስማ ይሄንን ይግባኝ የለው የነሱ ማተም ተመታ ማለት አለቅ። ግን አንድ ነገር አለ። የተመታው የፋርስ ማተም ነው፣ የሰማይ አይደለም። yes ሻኖ ሳቲ ካታላዲና ቶዳዲና የተመታው የማን ነው እንጂ የሰማይ አይደለም። የሰማይ ማተም በዛ ውስጥ የለበትም። ዳንኤል ወደ አንበሶች ጉድጓድ ይጣል የሚል በሰማይ አልተመታም። በሰማይ ግን በ120 መሳፍንትና በሰዎች አለቆች መካከል በልጦ እንዲገኝ ማተም ተመቷል። yes አንድ ሰው አለ እዚህ ውስጥ አንድ ሰው አለ። ለምድራዊ ማተም እየፈራችሁ ያላችሁ ሰዎች ያ ማተም በሰማያዊ ማተም ይሻራል። አሜን። የማይሻር የሜዶና የፋርስ ሕግ ተፈርሟል እኮ እዚህ ላይ። ስለዚህ ንጉሥ ከዚህ ሕግ እሱን ሊያድን አይችልም። በዛ ቦታ ላይ 120 መሳፍንት ፍርማ አለ፣ የሶስት አለቆች ፍርማ አለ። ንጉሥ ራሱ ብቻውን ሊሽር አይችልም። መሳፍንቶች ካልተስማሙ ንጉሥ ራሱን ሊያደርግ አይችልም። ከዛ እንደዚህ አለ፣ አንተ ሁሉ ጊዜ የምታመልከው አምላክ አንተ ያድን ካለ በኋላ ንጉሡ ከሄደ በኋላ ሰዎች ከፍ አድርገው አንሱና 1 2 3 ብለው ዳንኤልን ጣሉ። እንደ ጉድ ይበላል ያለው አንበሳ ዳንኤልን ሲደርስ ተኝቷል። ዳንኤል መጥቶ አንበሳውን ቢነካ እንኳን አንበሳው አይነካም። ነገር ግን ዋናው አንበሳ ኢየሱስ ነው በል እስቲ። ድገምና ዋናው አንበሳ ኢየሱስ ነው በል እስቲ። ዋናው አንበሳ። አሁን የጣሉ ሰዎች በላዩ ላይ ድንጋይ ይገጥማሉ፣ አፈር ይመልሳሉ፣ ለማተም ቦታ ያዘጋጃሉ። ይሄ ቦታ ማለት ነው አንድ የአይሁድ ምርኮኛ የሞተበት ቦታ እንዲሆን ብለው ያዘጋጃሉ፣ ያስተካክላሉ፣ ሁሉም ያደርጋሉ፣ ሁሉም ያስተካክላሉ። ማተም ይመታሉ፣ ድንጋይ አነሰ ይላሉ፣ አፈር አነሰ ይላሉ። ዳንኤል ግን ተኝቷል። እነሱ ዳንኤል ላይ እየቆለፈን ብለው ይታገላሉ። በአንድ ሰው ላይ 120 ሰው አስብ፣ በአንድ ሰው ላይ ሙሉ ከተማ አስብ። ሁሉ ይታገላል። ዳንኤል ግን ተኝቷል። ከዛ ንጉሡ ወደ ቤት ሄደና ሌሊት ሙሉ ለንጉሡ ጠፋ፣ እንቅልፍ ይባል ጠፋበት። ይተኛል ብሎ በራሱ ያስባል፣ ግን ሊተኛ አልቻለም፣ ሊያንቀላፋ አልቻለም። አንዴ ይቀመጣል፣ አንዴ ይነሳል፣ አንዴ ይተኛል። አልነጋም አለ። እስከ መቼ ይነጋል? የዳንኤል አምላክ መሆን ማየት ይፈልጋሉ። መቼ ይነጋል ይላል። እንደምን አድርጎ ጠበቀና ነጋ። ከነጋ በኋላ ንጉሥ ሌሊት ተነስቶ ወደ አንበሶች ጉድጓድ ይመጣል። በሩቅ ሆኖ እንደዚህ ይላል፣ ልጄ ዳንኤል ሆይ ሁልጊዜ የምታመልከው አምላክ አድኖሃል። በሞተው ድምፅ፣ ዝቅ ባለው ድምፅ፣ በሐዘን ድምፅ ልጄ ዳንኤል ሆይ ሁልጊዜ የምታመልከው አምላክ አንበሶች አፍ ድኗል። ሞቷል ብሎ ያሰቡት ዳንኤል ድምፁን ከፍ አድርገው ንጉሥ ዳንኤል ሆይ 1000 ዓመት ንገስ። yes እግዚአብሔር መልአኩን ልኮ የአንበሶች አፍ ዘጋው። አንድ ሰው አሜን ይበል። yes
ማን ልከው? መልአኩን ልኮ ማን ልከው? መልአኩን ልኮ ማን ልከው? መልአኩን ልኮ ያላዳጋባስ ያጋ ከዛሬ ጀምሮ ማለት ነው ስላንተ የሚዋጋ አምላክ እንዳለ ለጥላት ይነገረው። አንተ ብትዘጋም የኔ ይከፈታል። አንተ ያስክ ብትልም የኔ ይለቀቃል። አንተ ገደምክ ብትልም የኔ ፈርሶ ይሄዳል። ሲንዳበደ ሰው ተመዝገብ አድርገና ከዛሬ ጀምሮ ነገር አይገደብም መልስ። ከዛሬ ጀምሮ ነገሬ ድገምና ከዛሬ ጀምሮ ነገሮች አይገደቡም መልስ። ከዛሬ ጀምሮ ነገሬ አይገደብም። ነገሬ አይገደብም። በረከቴ አይገደብም። ትዳሬ አይገደብም። ልጆቼ አይገደብም። በረከቴ አይገደብም። ስኬቴ አይገደብም። ሞገሴ አይገደብም። 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 ለጌታ እልልታ ፉጨት ካለ